ሰላም ውዶች፣ ትናንትና ይሄን ቦታ አስተዋውቂያችሁ ነበረ። እንግዲህ እኔ ተጠምቄ እየወጣሁኝ ነው። ቤቴን ምረጭባት ምጠጣትም ጠበል በዚህ መልኩ ይዣለሁ። ታምረኛውና ጥንታዊው የሞጣ ቅዱስ ጊዮርጊስ የችጋ ጠበል ይሄንን ይመስላል። ሁላችንም ልንደግፈው፣ ልናግዘው፣ ልናለማው የሚገባ ቦታ ነው። በነገራችን ላይ ይሄንን ብንጠቀምበት ታምረኛ ገዳም መሆን ይችል ነበረ። አልታደልንም፣ አልሰራንበትም እና እንደነገርኳችሁ ትናንትና በደንብ ሰርቸበታለሁ ቪዲዮ። ብዙ እንክብካቤ የሚፈልግ ነው፣ ብዙ ጥንቃቄ የሚፈልግ ነው። አትክልቶች ጫካው በምታዩት መልኩ ጠፍቶ ነው የሚገኘው። ይሄ እንግዲህ ተረባርበን ችግኞችን ሀገር በቀል ችግኞች ሊሆኑ ይችላሉ፣ ዘመናዊ ችግኞችም ሊሆኑ ይችላሉ። እነሱን ተክለን ልናለማው የሚገባ ቦታ ነው። በላይ ዙረን በኋላ እንመለከታለን። ቤተክርስቲያን ያለበትን የአቡነ ሀራ ቤተክርስቲያን ከላይ ነው የሚገኝ። ይቺ ትናንትና የኪዳነ ምሕረት ጠበል ብያችሁ ነበረ። ትክክል ነው። የኪዳነ ምሕረትና ላይ ከፍ ብሎ ደግሞ የአቡነ ገብረ መንፈስ ቅዱስ ጠበል ነው የሚታየኝ። በጣም ብዙ ጠበል ነው እዚህ ውስጥ ያለ። እንግዲህ ኦልሞስት ወደ 6-7 አካባቢ ሆነ ማለት ነው። የቅዱስ ጊዮርጊስ አለ፣ የአቡነ ሀራ አለ፣ የቅዱስ ገብርኤል አለ፣ የመድኃኔ ዓለም ጠበል አለ፣ የቅዱስ ሚካኤል ከታች ነበረች፣ እሷ እንኳን ኦልሞስት ጠፍታለች። ይሄ ደግሞ የኪዳነ ምሕረትና የአቡነ ገብረ መንፈስ ቅዱስ ጠበል እዚህ ውስጥ ይገኛል ማለት ነው። ሁላችሁም እየመጣችሁ ተጠመቁ፣ ተፈወሱ ለማለት እንወዳለን። እንግዲህ እዚህ ድረስ በጫማ መግባት ፈጽሞ የተከለከለ ነው። ምዕመናን ወደ ጠበሉ ስትመጡ ጫማችሁን የምታወልቁበት ገደብ ተሰጧቸዋል። ይኸው እዚያ ጋር እያወለቁ መምጣት ይቻላል ማለት ነው። ይሄ ለቦታው ክብር ሲባል ነው። ቦታም ብናከብረው ያከብረናል። እኛ ካላከበር ነው፣ እኛ ካቃልን ነው ማንም ሊያከብርልን ስለማይችል ማለት ነው። ይኸው ይቺ የልብስና የጫማ መቀየሪያ ናት ማለት ነው። እንግዲህ አሁን የመጣንበት ሰዓቱ በጣም የተጎዳ ስለሆነ ብዙ ተጠማቂ አላገኘንም። ምክንያቱም ሰዓቱ አሁን ኦልሞስት 10 ሰዓት ላይ ነው የምንገኘው። ጧት ብንመጣ ግን በጣም ወረፋ ስለሚሆን እኛም ጧት ያልመጣን አንድም ለወረፋው ብለን ጭምር ነው ማለት ነው። ወረፋ በወረፋ ነው፣ ሰው ይበዛዋል። እዚህ ቦታ ላይ በተለይ የፍልሰታ እንዲሁም ደግሞ በጳጉሜ እዚህ ቦታ መጥቶ ያልተጠመቀ ሰው አናገኝም። ድሮ ገና 3 ሰዓት ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ሲሆን ጀምረን በወረፋ እየመጣን እንጠመቅ ነበረ። አሁን እንግዲህ ወቅቱም አስቸጋሪ ስለሆነ ሌሊት ላይ መጥቶ ለመጠመቅ ብዙ ወጣቶች፣ እናቶች፣ አባቶች ይቸገራሉ። ነገር ግን ጧት እየመጣን እንጠመቃለን ማለት ነው። ይሄ ቦታው እንግዲህ በነገርኳችሁ ልክ ነው። አብዛኛው የአብነት ተማሪዎች ሞጣ ከተማ ያሉ የአብነት ተማሪዎች እየመጡ እዚህ ሲቀጽሉ ይውላሉ። መንፈስን የሚያድስ ልዩ ስሜት የሚሰጥ ቦታ ነው ማለት ነው። ተከተሉኝ። ይሄ የምትመለከቱት ቦታ ደግሞ በየዓመቱ ጥር ሚካኤል የቅዱስ ሚካኤል የመክሊት ቅዱስ ሚካኤል ቤተክርስቲያን ታቦታቱ መጠው የሚያርፉበት ቦታ ነው። እንዲሁም ደግሞ የሞጣ ቅዱስ ላሊበላ ቤተክርስቲያን በቅዱስ ጊዮርጊስ ሰበካ ጉባኤ ስር የሚተዳደረው ማለት ነው። ታቦቱ የተገኘ እዚህ ቦታ ስለሆነ በየዓመቱ ጥር 12 ቀን ታቦቱ ወርዶ ቦታውን ባርኮ በመናንን ባርኮ በክብር ይመለሳል ማለት ነው። ይሄ እንግዲህ የምትመለከቱት አጠቃላይ የሞጣ ቅዱስ ጊዮርጊስ ሰበካ ጉባኤ የሚያስተዳድረው የጠበሉ ይዞታ ነው ማለት ነው። ጫካው በጣም የሚገርም ነው። ይሄ እንግዲህ የምትመለከቱት ቃጠሎ ደርሶበት ተጎድቶ ነው እንጂ የሚገርም ነበረ። ግን እንዳለመታደል ሆኖ እንግዲህ አንዳንድ ሰይጣን ደግሞ ልቦናቸውን የሚያበላሽባቸው ሰዎች አሉ። እነሱ አቃጥለውት ተበላሽቶ ነው እንጂ ይሄ የሚገርም ነበረ። ይሄ ማለት ነው። በዚህ ልክ እነዚህ ምንድነው የሚባለው? ይሄ ዛፍ ቀንጣፋ ነው። አዎ ይሄ ቀንጣፋው በጣም የሚገርም ነበር። ይሄ ስናል እየተስለፈለፈ በዚህ ልክ የምናልፍበት ነበር። ይሄ ነበር። አዎ ይሄ እንግዲህ ክረምት ላይ በጣም አስቸጋሪ ነው። ጭቃው በጣም ያስቸግራል። ፍልሰታና ጳጉሜ ላይ ስንመጣ ጭቃው በጣም አስቸጋሪ ነው። እንግዲህ ቢቻል ይሄ መንገዱ እንደ ልብ ምዕመናን የሚተላለፉበት ተደርጎ ቢሰራ በደረጃ
ድንጋይም ቢረበረብበት በጣም ጥሩ ነበር። ግን የሚያስተባብር ሰው ይጠይቃል። በነገራችን ላይ የኛ በጣም ትልቁ ችግራችን የኛነት ስሜት የለንም። በቃ የኔ የሚባል ነገር የለንም። ቤታችንን አስውበን እንሰራለን፣ የግላችን የሆነ ነገር እንሰራለን። የቤተ ክርስቲያንን ነገር ግን የኔ ነው ብለን የመስራት ፍላጎቱም ስሜቱም የለንም እና ይሄ ቦታ መንገዱ በደንብ ቢስተካከል ምዕመናን እንደልባቸው እየተመላለሱ ቢመጡ ጥሩ ነበር። ህፃናት ይወድቃሉ፣ አዛውንቶች ይወድቃሉ፣ እናቶቻችን እየወደቁ እያነሳን ነው ይዘናቸው መሄድ ማለት ነውና ይሄ ትልቅ ትኩረት የሚጠይቅ ነው ለማለት እፈልጋለሁ። ሁላችንም ማንም ቀስቃሽ ሳያስፈልገን መጠን ቦታውን መጠበቅ ይኖርብናል ማለት ነው። ይሄኛው ደግሞ እንግዲህ ከላይ የአቡነ ሀራ ቤተክርስቲያን አለ። አባቶች እየመጡ የቅዱስ ጊዮርጊስ ገዳሙ ውስጥ የሚኖሩ አባቶች እየመጡ የሚያለሙት ልማት ነው። በዚህ የምትመለከቱት እንግዲህ ብርቱካኑ አለ፣ ሸንኮራ አገዳ አለ፣ ጌሾ አለ፣ ብዙ አትክልት ተተክለዋል። እጅግ በጣም የሚበረታታ ነገር ነው። ነገር ግን በዚህ በኩል ያለው ወደ ጠበሉ የተጠጋ ስለሆነ ትናንትና እንደነገርኳችሁ ናዳ ፈጥሮ ጠበሉ ላይ ትልቅ አደጋ የደቀነበት ከላው ላይ እነዚህ ስራዎች የተሰሩ ስለሆነ ነው። ዝቅ ብሎም ሸንኮራ አገዳ ምናምን የተሰራለ የተተከለ እነዚህ ነገሮች ከላይ አናቱ ሲነካ ያው ናዳ በመፍጠሩ ዝናብ በቀላሉ የሚያገኘው ስለሆነ ለጠበሉ በጣም አደገኛ ነው ማለት ነው። ይህ አካባቢ ግን ሌሎች ችግኞች ቢለሙበት አትክልት ቢሆን ወይም ደግሞ ዛፎች ቢሆኑ በጣም ይበረታታል ማለት ነው። ደኑ መጠበቅ ስላለበት ማለት ነው እንጂ የኛው ምንድነው የግብርና ልማቶች ስለሆኑ በቀላሉ ለዝናብና ለጎርፍ የተጋለጡ ስለሆነ በጣም ከባድ ነው ማለት ነው። ጥንቃቄ የሚፈልግ ነው በዚሁ አጋጣሚ ማለት ነው። በጣም የሚገርም ልማት ነው ያለው። በጣም ደስ ይላል። እዚህ አካባቢ ማገዝ ያስፈልጋል በእውነት ጥቂት አባቶች ናቸው እዚህ ሲለፉ የምናይ ሁልጊዜ ማለት ነው። ከላይ ከከተማው ከብቶችን ይዘው መጣው እዚህ የሚያለሙት 2-3 አባቶች ናቸውና የሚያግዛቸው የሚረዳቸው ሰው ያስፈልጋል። በነገራችን ላይ ሰበካ ጉባኤው ልዩ ትኩረት ሰጥቶ ይህንን ቦታ መጠበቅ አለበት። እንዲያው ቦታውንም ከያዝን ዘንድ የአቡነ ሀራ ቤተክርስቲያን የምትመለከቱት በዚህ ጋር ነው ያለውና ቦታውን ካገኘን በኋላ ደግሞ የማልማት የመስራት ስራ ትንሽ ይቀረናልና ሰበካ ጉባኤው ልዩ ትኩረት አድርጎ ሊደግፋቸው ሊያግዛቸው ይገባል አባቶችን ማለት ነው። የሚገርም ልማት ነው ያየን። በጣም ደስ ይላል። ቦታውን እንጠብቅ የሚል መልእክት አለኝ። ስለተከታተላችሁ በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ለሌሎች አካፍሉ፣ ደግሞ ፎሎ አድርጉኝ። አመሰግናለሁ። ይቺ ተመልሼ መጣሁ። ይቺ ጠበልተኞች ሲሄዱ ቲኬት የሚቆርጡባት ናት። ለቤተ ክርስቲያን ገቢ የሚሆን ካርን የሚቆረጥባት ቦታ ናት ማለት ነው። አጠቃላይ ወደ ጠበሉ የምንወርድበት መንገድ ነው። የአቡነ ሀራ ቤተ ክርስቲያን ማለት ይሄ ነው። አቡነ ሀራ እንደምታውቋቸው ኢትዮጵያዊ ጻድቅ ናቸው። በጣም ጎልቶ ከሚታወቀው ታምራቸው እንኳን በህይወት እያሉ ምንድነው ነብርና ሚዳቋ ናቸው ተጣልተው። ነብርና ሚዳቋ ሲተያዩ ምን ያህል እንደሚፈላለጉ ታውቃላችሁ? ነብርና ሚዳቋ ተጣልተው ወይም ደግሞ ነብሩ ሚዳቋን ሊበላ ሲያሯሩጣት አባታችን ወዳሉበት ሚዳቋይቱ በፍጥነት እየሮጠች ነበር። ሄዳ ከእግራቸው ስር ወደቀች። ነብሩን ሲገስጹት በእግዚአብሔር ስም ይዣለሁ ሲሉት ነብሩ ትእዛዛቸውን ተቀብሎ ሚዳቋን ጥሎ የሄደበት ሁኔታ አለ ማለት ነውና ታላቁ ገዳማቸው ባህር ዳር ዙሪያ ነው የሚገኘው። እምነታቸው ጸበላቸው እጅግ በጣም ፈዋሽ ናቸው አባታችን። እዚህም ቢሆን በየአመቱ ግንቦት 11 ቀን ይከበራል በዓላቸው። በቦታው እየመጣችሁ በረከት እንድታገኙ በዚሁ አጋጣሚ እናሳስባለን ማለት ነው። እንወዳችኋለን። በጣም እናመሰግናለን ስለተከታተላችሁን። ቪዲዮውን ኮፒ ሊንክ ማድረግ እንዳትረሱ፣ ሼር አድርጉ፣ ለምትወዱት አዛምዱ። ፎሎ ብታደርጉኝ ደግሞ ሌሎች ቪዲዮዎችን ማግኘት ትችላላችሁ ማለት ነው። አመሰግናለሁ። መልካም ምሽት።